ሊሰራ ነው ዛሬ ሊሰራ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። የኔ ውዶች፣ የኔ ፍቅሮች፣ ንፍቅ ብላችሁኛል። እንዴት ናችሁ? አላችሁልኛል? አማርኛው ጠፋብኝ። አላችሁልኝ? እንዴት ናችሁ? በአላ ደህና ናችሁ ወይ? ተነፋፈቅን እኮ ቢስሚላ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አልሐምዱሊላህ ለኩሉ ሀል ለኸይር ነው። ዱአ አድርጉልኝ እህቶቼ፣ ዱአ አድርጉልኝ እላችኋለሁኝ እና ኢንሻአላህ ለኸይር ነው የጠፋሁት። ለኸይር ይሆናል ኢንሻአላህ እና እህቶቼ ዛሬ የሩዝ መበያ እንሰራለን ይባላል። የሩዝ መበያ ይባላል። ዳቆስ ይባላል በአረበኛው። ሱስ ይባላል። እሱን እንሰራለን። ለሱ ሆን አሁን ሽንኩርት እየላጥብኝ ነው። ነጭ ሽንኩርት ከመጀመሪያው ላሳያችሁ ብዬ ነው። እና ይህ የቤቱ አሰራር ይለያያል። የኔን አሰራር አሳያችኋለሁ። የቤቱ ይለያያል። የኔን አሰራር ደግሞ አሳያችኋለሁ። ውዴቶቼ፣ ውድ ወንድሞቼ፣ ውዴቶቼ በእውነት ግን በጣም ናፈቃችሁኝ። ኧረ ቢስሚላ እንዴት ናፈቃችሁኝ። እና እንዴት ናችሁ? ሰላም ናችሁ? ኮሜንት አላየሁም፣ አልገባውም። ኮሜንት አልገባውም፣ አላየሁም። ዝም ብዬ ነው የመጣሁት። እንደምትፈልጉኝ እርግጠኛ ነኝ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? ስራ እንዴት ነው? እንዴት አድርጎ ይዟችኋል? ለምዶት ይጠፋ ግን ይጨንቃል። ኧረ ፍቅራችሁ በጣም ያስጨንቃል። እና ስራስ እንዴት ነው? እንደኔ በቢሮ ያላችሁ ቢሮ ብለን እናውጣለን እንጂ ስራችንን እንጂ አይደል? በቢሮ ያላችሁ እንዴት ናችሁ? በቢሮአችን ውስጥ እኛ አለን። ስራስ እንዴት ነው? እንዴት አድርጎ ይዟችኋል? እኔ ጋር ሁሉ ሰላም ነው። እና ተመልከቱኝ፣ አብራችሁ ተከታተሉኝ እላችኋለሁ። ዞሮ በሰላም ተገናኝተናል እና ቶሎ ልበልና እና ተመልሼ የመጣሁ ውድ እህቶቼ፣ እዚህ ጋር ነጭ ሽንኩርትና ሽንኩርት ፈጭቻለሁኝ። ላይ አድርጌ ፈጭቻለሁ። ከዛ ለሳልሳው መስሪያ ማለት ነው ፈጭቻለሁኝ። አደርጋለሁ መሰላችሁ እዚህ ጋር አቁላለዋለሁ ማለት ነው። ጋር በደንብ አድርጌ እዚህ ጋር አንድ አሳያችኋለሁ። ካሜራውን እንደዚህ አዞረዋለሁ። በደንብ አቁላለዋለሁ። እንደዚህ ትንሽ ታርጌ በደንብ ነው አቁላለሁ። አንዳንድ ቤት ነጭ ሽንኩርት ሲገዛ
የሆነ አስቸጋሪ ትናንሽ ነው የሚገዛው። ምግብ የምትሰሩ ልጆች እንደዚህ ለብ ያለ ውሃ ውስጥ ጭምር ስታረጉ ቶሎ ነው የሚላጣችሁ ማለት ነው። እንደዚህ ጊዜ ምናምን ከሌላችሁ ቶሎ ለመስራት ስትፈልጉ ለሰስ ያለ ውሃ ውስጥ አድርጉት። ትንሽ 5 ደቂቃ ምናምን ወዲያው ነው ቶሎ የሚላጣችሁ ማለት ነው። እና አሳያችኋለሁ ብዬ ነው ያርጌ አሁን ቶሎ ብዬ ለዚህ አድርሼዋለሁ ማለት ነው። በጣም ትናንሽ ነው፣ በጣም ትናንሽ ነበረ። ለዚህ አርጌ አድርሼዋለሁ ማለት ነው። ለዚህ ፈልጌ ማለት ነው ይገኝም ነበርና እንግዲህ እኔ ቶሎ ለችኮላ ተፈለጋችሁ ንከሩት። ለሰሳ ነው ውሃ ውስጥ ለባለ ውሃ ውስጥ ያክራችሁ ቶሎ ይላጣችኋል ማለት ነው። ልታስቀምጡት ሳይሆን ወዲያው ለመስራት ፈልጉ ማለት ነው። ነጭ ሽንኩርት ቱም ይሉታል በዚህ ሀገር፣ እኛ ነጭ ሽንኩርት እንለዋለን ማለት ነው። ይሄው በደንብ እያቁላላሁት ነው ይሄ ካሬ ይባላል። ካሬ በፍራት ይባላል። ከሁሉም ተቀላቅሎ የሚሰራ ነው። በጣም አሪፍ ነው። ከዚህ ትንሽ አረግበታለሁ። ምስባራ ካሙን አረግበታለሁ። በጣም ነው የሚጥመው። ሽታ የለው ምን የለው በጣም ምርጥ ነው ሆኖ ሰርታችሁ ሞክሩት። ይሄ ደግሞ ምስባራ ነው። ምስባራ እየጨመርኩ ነው። ምስባራ 1 ማንኪያና ትንሽ አሪፍ ነው። በጣም አሪፍ ነው የሚሆነው። ከፈለጋችሁ የሚያቃጥል ቃሪያ ጨምሩበት። እኔ አልጨምርም። ለምን አይፈልጉም። የሚያቃጥል ከፈለጋችሁ ማረግ ትችላላችሁ። እኔ ግን አልጨምርም። ምክንያቱም የኔ አይወዱም የሚያቃጥል ነገር። ከማንኛውም ነገር ይበላል ከፈለጋችሁ ማለት ነው። እንደዚህ ሰርታችሁ በርከት አድርጋችሁ ሰርታችሁ ተላጊ ውስጥ ብታስቀምጡ በለት ብትሰሩ ደስ እንዳላችሁ። አሁን ሳልሳውን ጨመርኩት። በደንብ መቁላላት ያለበት ሳልሳው አብሮ ከሽንኩርቱ ጋር ማለት ነው። ሽታው በጣም እንጂ ማለት ነው። ሳልሳውን ጨመርኩት። ሳልሳውን ከጨመርኩ በኋላ ደግሞ ቲማቲሙን ጨምረዋለሁ። የተፈጨውን ቲማቲም ከዛ ትንሽ ጨው አደርግበታለሁ። በጣም ምርጥ ነው። ይህም አጠቃላይ ጨምርበታለሁ። ቲማቲም እንደነዚህ ተቁላላ ነው። በካሜራውን ግልብጭ ላሳያችሁ ልጆች ነው። ይሄ ትንሽ እንደማቁላለው ማለት ነው። ያችሁ ሳልሳው ነጭ ሽንኩርት፣ ቀይ ሽንኩርት፣ ቅመሞችን ጨመሬ ማለት ነው። በደንብ አድርጌ እንደዚህ ሽታው በደንብ እንትን እስከሚል ድረስ ማቁላለው ማለት ነው። ከዛ ከልሽው ደግሞ እንገናኛለን ማለት ነው። እና ይሄው አሁን እዚህ ጋር እንደዚህ አድርጌዋለሁ ማለት ነው። ይሄው እንደዚህ አድርጌ ቲማቲሙን ጨምሬበታለሁ። ቲማቲሙ ያው ተንትና አውጥቼ ነው ብያችኋለሁ። ከፍሌዘር አውጥቼ ይሄ እስከሚሟሟ ድረስ ትንሽ ቀርቶታል። እስከሚሟሟ ድረስ ነው እንጂ ይሄው እንደዚህ አድርጌ ቀይ መልኩ የሚያምር ጣዕሙ በጣም የሚጣፍጥ ይሄ ምን ይባላል? የሩዝ ማባያ ሳልሳ እንትን ነው የሚሉት እነሱ፣ ዳቆስ ይሉታል። አንዳንዱ ቤት ዝም ብለው ሳንትን ሳይሉ ዝም ብለው ነው የሚሰሩት። የየቤቱ ይለያያል። እንደዚህ ሳይቆላሉ ቅመም ምናምን ሳይጨምሩ አንዳንዱ ቤት የሆነ ሽታ ነገር ያመጣል፣ ይሸታል። የየቤቱ ይለያያል እንደ ጸባያቸው። ግን ይሄ በጣም ምርጥ ነው፣ ሞክሩት። እንደዚህ ቁልልት አድርጋችሁ እንደ መረቅ እንደምንሰራው ማለት ነው። እንደዚህ አድርጋችሁ ስሩ።
ተወደዳችሁት ከወደዳችሁትም ከተመቻችሁም ካልተመቻችሁም ኮሜንት አድርጉ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ እና ይሄን ይመስላል ውድ እህቶቼ። እንደዚህ ነው። እንደዚህ ካረኩኝ በኋላ ሽንኩርቱ ትንሽ የሚያስታውቅብኝ ከሆነ ይብሰልና እፈጫዋለሁ። መፍጨት ትችላላችሁ እንዲያስታውቅ ከፈለጋችሁ አሁንም ማለት ነው አብረዳችሁ መፍጨት ትችላላችሁ። እኔ ብስል ሊበልና ካልደቀቀ ይደቃል። ደግሞ ስላደቀኩት አፈጫጩን ይደቃል። ካልደቀቀ እና የሚያስታውቅ ከሆነ ውሃ ያስፈልገዋል። አሁን ይሄ ወፍራም ነው፣ እንዳታቀጥኑት፣ ትንሽ መካከለኛ አድርጉት። እኔ አሁን ምንም ውሃ አልጨመርኩም። ይሄ ትንሽ እንትን ይበልና ይሄ ይሟሟና ትንሽ ውሃ ጨምርበታል። ትንሽ ብዙ ሳይሆን በጣም ወፍራም ነው። ትንሽ ውሃ ጨምርበታለሁኝ። ያው ለሱስ ስለሆነ የሚፈለገው እዚህ ጋር ስጋ እየቀቀልኩኝ ነው። መችቡስ ስለምሰራ ለሱ መባያ ማለት ነው። እና ስጋ እዚህ ጋር እየቀቀልኩኝ ነው። መችቡስ ነው የምሰራው። ስጋ መችቡስ ነው የምሰራው ለሱ ማባያ ማለት ነው። ውድ እህቶቼ ይሄንን ይመስላል። አሁን አብረን ውሃ እንጨምርበታለን። ትንሽ ይሟሟ ብዬ ነው። እንደዚህ ሆኖ እየተንተከተከ ነው እንደምታዩት። በደንብ ሆኖ እያችሁት ይወፍራል ብያችሁ የለም። ከዛ ምን እናረግበታለን? ትንሽ ውሃ ሳይበዛ ጣል እናረግበትና በደንብ ይበስላል። እንደዚህ አድርገን ትንሽዬ ጨው እንጨምራለን። አሁን ጨው ስላልጨመርኩኝ ትንሽ ብዙም አይደለም፣ ትንሽ ጨው ጨምራለሁ። እንትን ቲማቲሙ ላይ ጨው ስላለው ቲማቲሙን ሳዘጋጅ ጨው ጨምሬ ነው ያስቀመጥኩትና ትንሽዬ ትንሽ ጨምርበታለሁ። ይሄን ይመስላል። ሰርታችሁ ሞክሩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሊሰራ ነው ዛሬ ሊሰራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። የኔ ውዶች፣ የኔ ፍቅሮች፣ ንፍቅ ብላችሁኛል። እንዴት ናችሁ? አላችሁልኛል? አማርኛው ጠፋብኝ። አላችሁልኝ? እንዴት ናችሁ? በአላ ደህና ናችሁ ወይ? ተነፋፈቅን እኮ ቢስሚላህ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አልሐምዱሊላህ ለኩሉ ሀል ለኸይር ነው። ዱአ አድርጉልኝ እህቶቼ፣ ዱአ አድርጉልኝ እላችኋለሁኝ እና ኢንሻአላህ ለኸይር ነው የጠፋሁት። ለኸይር ይሆናል ኢንሻአላህ እና እህቶቼ ዛሬ የሩዝ መባያ እንሰራለን ይባላል። የሩዝ መባያ ይባላል። ዳቆስ ይባላል በአረበኛው። ሱስ ይባላል። እሱን እንሰራለን። ለሱ የሚሆን አሁን ሽንኩርት እየላጥኩኝ ነው። ነጭ ሽንኩርት ከመጀመሪያው ላሳያችሁ ብዬ ነው። እና ይህ የቤቱ አሰራር ይለያያል። የኔን አሰራር አሳያችኋለሁ። የቤቱ ይለያያል። የኔን አሰራር ደግሞ አሳያችኋለሁ። ውዴቶቼ፣ ውድ ወንድሞቼ፣ ውዴቶቼ በእውነት ግን በጣም ናፈቃችሁኝ። ኧረ ቢስሚላ እንዴት ናፈቃችሁኝ። እና እንዴት ናችሁ? ሰላም ናችሁ? ኮሜንት አላየሁም፣ አልገባውም። ኮሜንት አልገባውም፣ አላየሁም። ዝም ብዬ ነው የመጣሁት። እንደምትፈልጉኝ እርግጠኛ ነኝ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? ስራ እንዴት ነው? እንዴት አድርጎ ይዟችኋል? ለምዶት ይጠፋ ግን ይጨንቃል። ኧረ ፍቅራችሁ በጣም ያስጨንቃል። እና ስራስ እንዴት ነው? እንደኔ በቢሮ ያላችሁ ቢሮ ብለን እናውጣለት እንጂ ስራችንን እንጂ አይደል? በቢሮ ያላችሁ እንዴት ናችሁ?
በቢሮአችን ውስጥ እኛ አለን። ስራስ እንዴት ነው? እንዴት አድርጎ ይዟችኋል? እኔ ጋ ሁሉ ሰላም ነው እና ተመልከቱኝ፣ አብራችሁ ተከታተሉኝ እላችኋለሁ። ዞሮ ዞሮ በሰላም ተገናኝተናል እና ቶሎ ልበልና ተመልሼ የመጣሁ ውድ እህቶቼ፣ እዚህ ጋር ነጭ ሽንኩርትና ሽንኩርት ፈጭቻለሁኝ። ላይ አድርጌ ፈጭቻለሁ። ከዛ ለሳልሳው መስሪያ ማለት ነው ፈጭቻለሁኝ። አደርጋለሁ መሰላችሁ እዚህ ጋር አቁላለዋለሁ ማለት ነው። ጋር በደንብ አድርጌ እዚህ ጋር አንድ አሳያችኋለሁ። ካሜራውን እንደዚህ አዞረዋለሁ። በደንብ አቁላለዋለሁ። እንደዚህ ታሪኬ በደንብ ነው አቁላለሁ። አንዳንድ ቤት ነጭ ሽንኩርት ሲገዛ የሆነ አስቸጋሪ ትናንሽ ነው የሚገዛው። ምግብ የምትሰሩ ልጆች እንደዚህ ለብ ያለ ውሃ ውስጥ ጭምር ስታረጉት ቶሎ ነው የሚላጣችሁ ማለት ነው። እንደዚህ ጊዜ ምናምን ከምላችሁ ቶሎ ለመስራት ስትፈልጉ ለሰስ ያለ ውሃ ውስጥ አድርጉት። ትንሽ 5 ደቂቃ ምናምን ወዲያው ነው ቶሎ የሚላጣችሁ ማለት ነው። እና አሳያችኋለሁ ብዬ ነው ይሄ አሁን ቶሎ ብዬ ለዚህ አድርሼዋለሁ ማለት ነው። በጣም ትናንሽ ነው፣ በጣም ትናንሽ ነበረ። ለዚህ አድርሼዋለሁ ማለት ነው። ለዚህ ፈልጌ ማለት ነው ይገኝም ነበርና እንዴ ቶሎ ለችኮላ ተፈለጋችሁ ውስጥ ንከሩት። ለሰሳ ነው ውሃ ውስጥ ለባለ ውሃ ውስጥ ያከራርኩት ቶሎ ይላጣችኋል ማለት ነው። ልታስቀምጡ ሳይሆን ወዲያው ለመስራት ፈልጉ ማለት ነው። ነጭ ሽንኩርት ቱም ይሉታል በዚህ ሀገር፣ እኛ ነጭ ሽንኩርት እንለዋለን ማለት ነው። ይሄው በደንብ እያቁላላሁት ነው። ይሄ ካሬ ይባላል። ካሬ በፍራት ይባላል። ከሁሉም ተቀላቅሎ የሚሰራ ነው። በጣም አሪፍ ነው። ከዚህ ትንሽ አረግበታለሁ። ኩዝባራ ካሙን አረግበታለሁ። በጣም ነው የሚጥመው። ሽታ የለው ምን የለው። በጣም ምርጥ ነው የሚሆነው። ሰርታችሁ ሞክሩት። ይሄ ደግሞ ኩዝባራ ነው። ኩዝባራ እየጨመርኩ ነው። ኩዝባራ አንድ ማንኪያና ትንሽ አሪፍ ነው። በጣም አሪፍ ነው የሚሆነው። ከፈለጋችሁ የሚያቃጥል ቃሪያ ጨምሩበት። እኔ አልጨምርም። ለምን አይፈልጉም። የሚያቃጥል ከፈለጋችሁ ማረግ ትችላላችሁ። እኔ ግን አልጨምርም። ምክንያቱም የኔ አይወዱም የሚያቃጥል ነገር። ነገር ይበላል ከፈለጋችሁ ማለት ነው። እንደዚህ ሰርታችሁ በርከት አድርጋችሁ ሰርታችሁ ተላጅ ውስጥ ብታስቀምጡ በለት ብትሰሩ ደስ እንዳላችሁ። አሁን ሳልሳውን ጨመርኩት።
በደንብ መቁላላት ያለበት ሳልሳው አብሮ ከሽንኩርቱ ጋር ማለት ነው። ሽታው በጣም እንትን ማለት ነው። ሳልሳውን ጨመርኩት። ሳልሳውን ከጨመርኩ በኋላ ደግሞ ቲማቲሙን ጨምረዋለሁ። ተፈጨው ቲማቲም ከዛ ትንሽ ጨው አደርግበታለሁ። በጣም ምርጥ ነው። አጠቃላይ ሰርቼበታለሁ። ምናምን ገለል ተብላላ ነው። በካሜራውን ገልብጬ ላሳያችሁ። ይሄ ልክ እንደማቁላለው ማለት ነው። ያችሁ ሳልሳው ነጭ ሽንኩርት፣ ቀይ ሽንኩርት፣ ቅመሞችን ጨመሬ ማለት ነው። በደንብ አሪፍ ነው። እንደዚህ ሽታው በደንብ እንትን እስከሚል ድረስ ማቁላለው ማለት ነው። ከዛ ከልሽው ደግሞ እንገናኛለን ማለት ነው። እና ይሄው አሁን እዚህ ጋር እንደዚህ አድርጌዋለሁ ማለት ነው። ይሄው እንደዚህ አድርጌ ቲማቲሙን ጨምሬበታለሁ። ቲማቲሙ ያው ተንትና አውጥቼ ነው ብያችኋለሁ። ከፍሌዘር አውጥቼ ይሄ እስከሚሟሟ ድረስ ትንሽ ቀርቶታል። እስከሚሟሟ ድረስ ነው እንጂ ይሄው እንደዚህ አድርጌ ቀይ መልኩ የሚያምር ጣዕሙ በጣም የሚጣፍጥ ይሄ ምን ይባላል? የሩዝ ማባያ ሳልሳ እንትን ነው የሚሉት እነሱ፣ ዳቆስ ይሉታል። አንዳንዱ ቤት ዝም ብለው ሳንትን ሳይሉ ዝም ብለው ነው የሚሰሩት። የየቤቱ ይለያያል። እንደዚህ ሳያቁላሉ ቅመም ምናምን ሳይጨምሩ አንዳንዱ ቤት የሆነ ሽታ ነገር ያመጣል፣ ይሸታል። የየቤቱ ይለያያል እንደ ጸባያቸው። ግን ይሄ በጣም ምርጥ ነው፣ ሞክሩት። እንደዚህ ቁልልት ታርጋችሁ መረቅ እንደምንሰራው ማለት ነው። እንደዚህ አርጋችሁ ስሩ። ከወደዳችሁትም ከተመቻችሁም ካልተመቻችሁም ኮሜንት አድርጉ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ እና ይሄን ይመስላል ውድ እህቶቼ። እንደዚህ ነው። እንደዚህ ካረኩኝ በኋላ ሽንኩርቱ ትንሽ የሚያስታውቅብኝ ከሆነ ይብሰልና እፈጫዋለሁ። መፍጨት ትችላላችሁ እንዲያስታውቅ ከፈለጋችሁ፣ አሁንም ማለት ነው አብረዳችሁ መፍጨት ትችላላችሁ። እኔ ብስል ሊበልና ካልደቀቀ ይደቃል። ደግሞ ስላደቀቁት አፈጫጩን ይደቃል። ካልደቀቀ እና የሚያስታውቅ ከሆነ ውሃ ያስፈልገዋል። አሁን ይሄ ወፍራም ነው፣ እንዳታቀጥኑት ትንሽ መካከለኛ አድርጉት። እኔ አሁን ምንም ውሃ አልጨመርኩም። ይሄ ትንሽ እንትን ይበልና ይሄ ይሟሟና ትንሽ ውሃ ጨምርበታል። ትንሽ ብዙ ሳይሆን በጣም ወፍራም ነው። ትንሽ ውሃ ጨምርበታለሁኝ። ያው ለሱስ ስለሆነ የሚፈለገው። እዚህ ጋር ስጋ እየቃቃልኩኝ ነው መችቡስ ስለምሰራ ለሱ መባያ ማለት ነው። እና ስጋ እዚህ ጋር እየቃቃልኩኝ ነው። መችቡስ ነው የምሰራው። ስጋ መችቡስ ነው የምሰራው ለሱ ማባያ ማለት ነው። ውድ እህቶቼ ይሄን ምን ይመስላል። አሁን አብረን ውሃ እንጨምርበታለን። ትንሽ ይሟሟ ብዬ ነው። እንደዚህ ሆኖ እየተንተከተከ ነው እንደምታዩት። በደንብ ሆኖ ያችሁት ይወፍራል ብያችሁ የለም። ከዛ ምን እናረግበታለን? ትንሽ ውሃ ሳይበዛ ጣል እናረግበትና በደንብ ይበስላል። እንደዚህ አድርገን ትንሽዬ ጨው እንጨምራለን። አሁን ጨው ስላልጨመርኩኝ ትንሽ ብዙም አይደለም፣ ትንሽ ጨው ጨምራለሁ። እንትን ቲማቲሙ ላይ ጨው ስላለው ቲማቲሙን ሳዘጋጅ ጨው ጨምሬ ነው ያስቀመጥኩትና ትንሽ ጨምርበታለሁ። ይሄን ይመስላል። ሰርታችሁ ሞክሩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።